ይህንን ነገር ስናገር ጥፋ ብረር ውስጥህን መቃጠል ኤሌክትሪክ ያዝ ሊሊ ይችላል። ግን እውነታው እንደዚህ ነው። መላው ኢትዮጵያ የቴዲ አፍሮን ዘፈን እየተጠባበቀ ነው አላችሁ። እውነትህን ነው። ዓለም ሁሉ የቴዲን ዘፈን እየጠበቀ ነው ያላችሁ። ዊዛውት ፕሮቴስታንት በሉ። ዊዛውት ፕሮቴስታንት ጴንጤ በመሆን ራሳችሁን ከዘፋኝነት ጠብቁ። ፍቅር ሰላም ውድ ተከብራችሁ የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ቆያችሁ? እንኳን ለዳግም ትንሣኤ በሰላም አደረሳችሁ እያልኩኝ አንድ መምህራችን የተናገሩበት ቪዲዮ አለ። እርሱን አይተን እንመለሳለን። ወደ ቪዲዮ። የዛሬው ዕለት እንግዲህ በቤተክርስቲያን ዳግማዊ ትንሣኤ ተብሎ የሚከበር በዓል ነው። ክርስቶስ እንግዲህ የተነሳው አንድ ጊዜ ነው። ከአንድ ጊዜ በላይ አልተነሳም፣ ወይም ድጋሚ ተነሳ ለማለት አይደለም። በዛሬው ዕለት ሰላምታ የተሰጠበት ዕለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ በተሰቀለና በሞተ ጊዜ ሐዋርያት በዝግ ቤት በፍርሃት ተዘግተው ተቀምጠው ነበር። በወቅቱ በነበረው የአይሁድና የሮማውያን በጣም ጭካኔ የተሞላበት በክርስቲያኖችና በክርስቶስ ተከታዮች ላይ ያደርጉት በነበረው ክፉ ነገር ምክንያት በር ዘግተው ከቤታቸው በፍርሃት ተቀምጠው ነበር እና በሩን በዘጉበት ስፍራ ክርስቶስ ከመካከላቸው ገብቶ ሰላም ለእናንተ ይሁን ብሎ ሰላምታ ከሰጣቸው በኋላ ኑ እዩኝ ብሎ ችንካሩን እንዲያዩ እንዲዳስሱት ቁስሉን እንዲዳስሱ አድርጎ መነሳቱን አሳያቸው። ይህን ባደረገበት ወቅት ግን ከሐዋርያት መካከል ቶማስ የተባለው ሐዋርያ በዚያ አልነበረም። ስለዚህ ክርስቶስ ተነሳ አየነው ብለው ሲነግሩት ካላየሁኝ በስተቀር አላምንም አለ። በአንድ ወገን የሰዱቃውያን ወገን ስለሆነ ነው ይላሉ ሊቃውንት። ሰዱቃውያን ትንሣኤ አያምኑም። ስለዚህ ቶማስም የክርስቶስን ትንሣኤ ለማመን ተቸግሮ ነበር ይባላል። በሌላ መልኩ ግን ሌሎች ሐዋርያት ክርስቶስን አየነው ተነሳ ብለው ሲያስተምሩ እሱ ወንድሞቼ አይተውታል ብሎ በምስክር ከሚናገር በግልጽ አይቻለሁ ቢል ይሻላልና ካላየሁኝ አላምንም አለ። በዛሬው ዕለት ማለት ክርስቶስ በተነሳ በሳምንቱ በዝግ ቤት ተቀምጠው ሳለ ከመካከላቸው ተገኝቶ ሰላም ለእናንተ ይሁን አላቸው። ቶማስንም ሳያዩ ያመኑ ብፁዓን ናቸው፣ ያመንክ እንጂ ያላመንክ አትሁን ብሎ ወደሱ እንዲመጣ አደረገው። ወደ ችንካሬ እጆችን አግባ፣ ወደ ጎኔ አድርግ፣ ተመልከተኝ እኔ ነኝ አለው። እንዳለውም በነካው ጊዜ ጌታዬ አምላኬ ብሎ ክርስቶስን አምላክነቱን ጭምር መስክሮ የተናገረበት ዕለት ነው ዳግማዊ ትንሣኤ ብለን በዛሬው ዕለት የምናከብረው። ቪዲዮ እንዳያችሁት ነው። ለመምህራችን ቃለ ሕይወትን ያሰማልን። ቀጣይ ደግሞ የምናየው ቪዲዮዎች ሰሞኑን ደግሞ ቴዲ አፍሮ ሙዚቃ አውጥቷል። በዚህ ሙዚቃ ዙሪያ ደግሞ አንዳንድ ጴንጤዎች ተቃውሞ እያደረሱ ነው። እስቲ አይተን እንመለስ። ጴንጤ በመሆን ራሳችሁን ከዘፋኝነት ጠብቁ። ፍቅር ይህንን ነገር ስናገር ጥፋ ብረር ውስጥህን መቃጠል ኤሌክትሪክ ያዝ ሊሊ ይችላል። ግን እውነታው እንደዚህ ነው። መላው ኢትዮጵያ የቴዲ አፍሮን ዘፈን እየተጠባበቀ ነው አላችሁ። እውነትህን ነው። እየተጠባበቀ አይደለም። የቴዲ አፍሮን ዘፈን ማውጣት ማልጠባበቅ እኔ ያለው ለምሳሌ ይኸውልህ ኢትዮጵያ ውስጥ ኢን ሚሊየንስ በጌታ የሆንን ዘፈን ወጣ አልወጣ ህይወታችን ላይ ምንም የማይፈይድልን ከእግዚአብሔር ቃልና ከእግዚአብሔር ሐሳብ ጋር የተስማማን ከቃሉ ውጪ የማንኖር በጌታ የሆንን ሰዎች ዓለም ሁሉ የቴዲን ዘፈን እየጠበቀ ነው ያላችሁ። ዊዛውት ፕሮቴስታንት በሉ። ዊዛውት ፕሮቴስታንት ተቃውሞ እንዳያችሁት ነው። እኛ በጌታ የሆንን ዘፈን አንሰማም ማለት ነው በእነርሱ አባባል። ብቻ ጴንጤ የሆንን እኛ ሙዚቃ አንሰማም እያሉ ነው። እስቲ ከሙዚቃ ደግሞ ዜማውን ሰርቆ መዝሙር የሰሩበትን አንዳንድ መዝሙሮችን ፈትሸን ያወጣንበት መዝሙር አለ። እነርሱን አይተን እንመለሳለን። ሀሳባችሁን ደግሞ ኮሜንት ላይ አሳውቁ። ወደ ቪዲዮ። ከዘፋኞች ኮፒ የተደረጉ 3 መዝሙሮች፣ በተለይ ደግሞ ሶስተኛውን መዝሙር በፍጹም አትገምቱትም ኮፒ ተደርጓል ብላችሁ በጣም በሚገርም መመሳሰል ነው ያለው። እነዚህ መዝሙሮች ዜማቸው ከዘፋኞች ኮፒ የተደረገ ነው። በጣም የሚገርማችሁ ነገር በፊት ዓለማዊው ዓለም ከመንፈሳዊ ዓለም አይበልጥም ነበር። አሁን ላይ ግን ዓለማዊ ዓለም ወደ መንፈሳዊ ዓለምም እየገባ ነው። አብዛኛው ዘማሪያን ወደ ዓለማዊ ዘፈን እየተሳቡ ነው። እንደሚያዳምጡ ደግሞ በሚሰሩት ዜማ ያሳያል ማለት ነው። እና የመጀመሪያ የኢየሱስ መዝሙሬ የሚለው መዝሙር የበረከት ደጀኔ መዝሙር ነው። ከአባቱ እቅፍ እስከ አባቱ ቀኝ ጌታ የተጓዘው በጥልቀት ቢቃኝ በአምላክነቱ ሥጋ ይደረበው ለዘላለም
ለአካላቷ ውበት ልቤ መኝ ተገዛ አስገረችኝ መስተዋደድ ይዛ በአምላክነቱ ስጋ ይደርብ በማጀት ሾተት በጤፍሽ እንጀራ ኮፒ የተደረገው ከኤፍሬም ታምሩ ኔይሊን ከሚለው ሙዚቃና ከቴዎድሮስ ታደሰ እምዬ ኢትዮጵያ ከሚለው ከሁለቱ ዜማ ነው። ሁለተኛ የአስቴር አበበ በቅርብ ጊዜ የተለቀቀ አልበም ነው። በጣም ቆንጆ አልበም ነው። በጣም የሚገርም መዝሙር ያለበት አልበም ነው። የአስቴር አበበ ከሙሴ ይልቅ የሚል መዝሙር ነው። ሱዳንኛ አይነት ቢት ሆኖ በጣም በሚገርማችሁ ሁኔታ እዚህኛውም መዝሙር ላይ ከሁለት ሙዚቀኞች የተወሰደ ዜማ አለ። አመስ ተሰንሶ አጥያቶና እናቱት ለሆነ ዓለሙ ሲኦል መደምደሚያው እንዲሆን ለታጨ ታይቶ መባዘኑ ጥለሽኝ ብትሄጂም ላልተካሽ በሌለ አለብኝ ቃል ኪዳን አለብኝ ማር ምሕረት ለወደደ ለሮጠም አይደለ መማርን በምታውቅ ባንተለኛ ሆነ የፍቅርሽ ሜጋቶን ልቤ ላይ ፈትተው አንደኛው በጣም አንጋፋ ከሆነው ከሚኒሊክ ወስናቸው ፍቅር አያረጅም ከሚለው ሲሆን ሁለተኛ ደግሞ ከተፈራ ነጋሽ አሁን በመዝሙሩ ዓለም ላይ ያለ በፊት ሙዚቀኛ የነበረ ነው። አሁን ወደ መንፈሳዊ ዓለም ሆኖ ዘማሪ ከሆነው ከተፈራ ነጋሽ ኮፒ የተደረገ ነው። በጣም ተመሳሳይ ነው። ሶስተኛና በጣም በፍጹም ልገምቱት የማትችሉት የመስፍን ጉቱ ነው። እንግዲህ መስፍን ጉቱ ዘጠናዎቹ ላይ ምናምን የሚሰራቸው መዝሙሮች በጣም ዩኒክ የሆኑ ነው። በጣም እስካሁን ድረስ የሚደመጡ ነው። አሁን ቅርብ ጊዜ ከአንድ ዓመት በፊት የተለቀቀ መዝሙር ነው። ጌታ ያለው ሰላም አለው ጌታ ያለው እረፍት አለው ጌታ ያለው አለው ምን ይዤ ልመለስ ወደ ሀገሬ ከሚለው ሙዚቃ ዜማ ተወስዷል ማለት ነው። እና በሚገርማችሁ ሁኔታ ሁሉም ተመሳሳይ ነው። እናንተም እስቲ ኮፒ ተደርጓል ብላችሁ የምታስቡት መዝሙር ሙዚቃም ካለ መመሳሰል ያለው ኮመንት ላይ ጻፉልኝ። ወደማበሉ ሲነሳ አመትሃቤን ጽማቴ ችግር ፈተናው ሲበዛ አየኋት ዛሬ ስስቴ ሲጨላልምም ነገሩ ሁኔታዎችም ሲያስፈሩ ፍቅሬ ስትገባ በበሬ በመስኮት ጠፋ ችግሬ ለተጨነቁት ሚራራ የአመትሃቤን ጽማቴ ኢየሱስ አለ ከእኔ ጋራ አየኋት ዛሬ ስስቴ ዘፈን መንግስተ ሰማያትን ስለማይወርስ ከዛ ምን ኮረጃው የለም። ከዛ የሚመጣም ነገር የለም። ኮረጃ ማጥያት ነው፣ ዘፈን ማጥያት ነው። ቪዲዮ እንዳያችሁት ነው እንዳለ ዜማውን ከሙዚቃ ነበር የሰረቁት። በዚህ ሳይድ ሙዚቃ አንሰማም ነው የሚሉት፣ በዚህ ሳይድ ደግሞ የሙዚቃውን ዜማ እየሰረቁ ነው መዝሙር እየሰሩ ያሉት። ብቻ እስቲ ሀሳባችሁን ኮሜንት ላይ አሳውቁ። በኦርቶዶክስ አስተምሮ ደግሞ ሙዚቃ ይፈቀዳል ወይስ አይፈቀድም የሚለውን መምህራችን የተናገረበት ቪዲዮ አለ። እርሱን አይተን እንመለሳለን። ወደ ቪዲዮ መጥቶ ሰው ዘፈን ኃጢአት ነው አባ ይለኛል። አሁን ዘፈን ኃጢአት እንደሆነ ጠፍቶት አይደለም፣ ጠፍቶት ሳይሆን ምን ማለት መሰላችሁ፣ ዘፈኑን መልቀቅ ስላልፈለገ ድንገት እየዘፈን ከእግዚአብሔርን ታገኘዋል የሚል አባት ባገኝ ብሎ ነው እንጂ ዘፈን ኃጢአት እንደሆነ ጠፍቶት ይመስላችኋል? አልጠፋውም። መልቀቅ አንፈልግም። መላቀቅ የማንፈልገው ብዙ ልማዶቻችን አሉ። እነሱን መተው አለብን። ለማይገባ ነገር ማልቀስ ማለት ለማይገቡ ነገሮች ዋጋ እንከፍላለን። እያዘን እየተከዝ እያለቀስ አሁን የክርስቶስ ፍቅር አያስለቅሰንም። የቤተክርስቲያን መከራ አያስለቅሰንም። የመንግስተ ሰማያት ፍቅር አያስለቅሰንም። የኛና የዓለም የኛና የልማዶቻችን የኛና የጠባዮቻችን የኛና የክብራችን የኛና የዘራችን የኛና የሹመታችን ነገር ግን ያስለቅሰናል። እራት አያስበላንም፣ ምሳ አያስበላንም፣ አስኮርፎ ያሳድረናል፣ አስኮሰርጉፎ ያውለናል። እንደ ሰይጣን ነው የሚያደርገን። ይሄ ነው ለማይገባ ነገር የሚያለቅሱ የተባለ። ቪዲዮን እንዳያችሁ ነው መምህራችን በሰፊው ተናግሯል። ተመልካቾቻችን ለዛሬ የነበረን ቆይታ ይህንን ምስል ነበረ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮን ደግሞ ላይክ በማድረግ ቆዩ። ቀጣይ ቪዲዮ ተመልሼ እስክመጣ ድረስ መልካም ቆይታ ይሁንላችሁ።